የመናፍቅ በጣም ትልቁ ችግሩ የማያምን ሰው ትልቁ ችግሩ ምንድነው? ያልተባለውን ተብሏል ማለት ነው። ሰምታችሁኛል? ንገሩኝ እንጂ ያልተባለው ምን ማለት ነው? አሁን ክርስቶስ አቡነ ተክለ ሃይማኖትን ያንተ ሆድ ህመምና በዚች የምትታመሙ ህመምና የኔ የዕለተ ዓርቡ መከራ እኩል ነው አላለም። በዕለተ ዓርብ እንደተቀበሉት ቆጠራ መከራ እቆጥርልሃለሁ ነው ያላቸው። ወይም የኔ ደምና ያንተ ህመም እኩል ነው አላላቸውም። ያላቸው እኔ ለምእመናን በግፍ እንደሞት አንተም ደግሞ ስለ እኔ ፍቅር በሰማዕትነት ስትሞት እንደ ዕለተ ዓርብ መከራ ይቆጥርልሃለሁ። አሁን ቅዱስ ጳውሎስ ምንድን ነው ያለም? ከሱ ጋር እንሞታለን ከሱ ጋር እንነሳለን ይላል። አሁን ከክርስቶስ ጋር እንቸንከር አምላክ ሆነን እንሙት ማለቱ አይደለም። ሮሜ 6 ላይ እሱ ጋር ከተቀበርን እሱ ጋር እንነሳለን ሲል እሱ ጋር ከተቀበርን ስል ኢየሩሳሌም ሄደን ዓርብ ሄደን እንቀበራለን። የእኛ ሞትና የእሱ ሞት እኩል ነው ማለት አይደለም። እሱን መስሎ መሞት እንደ የሚለው በመጻሕፍት ቋንቋ ከመ እንደምትለው ቃል የምትተረጎመው ምንድነው? በመመሳሰል ነው እንጂ በመተካከል አይደለም ማለት ነው። እንደኔ ሲል እኔን በሚመስል እንደኔ መከራ አደርግልሃለሁ ሲል ነው። አሁን ማር ይስሐቅ የባልንጀራውን ሐሜትና ጠባይ ስድብ የሚችል ሰው የክርስቶስን መከራ መስቀል እንደተቀበለ ይቆጠርለታል ይላል። የባልንጀራውን ስድብ የሚችል ሰው የክርስቶስን የዕለተ ዓርብ መከራ እንደታገሰ ይቆጠርለታል ሲል ከዚያ ጋር እኩል ነው ማለት አይደለም። ልክ እንደዚያ ያ ዋጋ የሚያሰጥ እንደሆነ ይህም ዋጋ ያሰጣል። አሁን እግዚአብሔር ለምሳሌ ኢየሩሳሌም ዶሮ ጫጩቶቿን እንደምትሰበስብ እኔም ልሰበስብሽ መጣሁ ሲል አሁን እግዚአብሔር ዶሮ ነው ማለት ነው አይደለም። አሬ ምን ማለት ነው? እንደሚለው መሰብሰቧን ያቺ ትሰበስባለች እኔም እሰበስባለሁ። ግብርና ግብርን ያመሳስሏል እንጂ አካልና አካልን ማተካከል ትክክል አይደለም። ዋናው ግን ወደ ወሰድነው ርዕስ ስንመጣ አባታችን አቡነ ተክለ ሃይማኖት የምትወደኝ ከሆነ እንደ ወዳጆች በሰማዕትነት ግደለኝ። ነቢዩ ኤልያስ ከኤልዛቤል ተሰዶ ሲሄድ ከመንገድ እንዲህ ብሎ ነበረ፣ አይ ጌታዬ እኔ ከአባቶች አልበልጥምና ግደለኝ ብሏል። ብዙ ሰው መጽሐፍ ቅዱስን የሚያነብሰው ይሄ የሚመስለው ኤልያስ ስለፈራ ግደለኝ አለ። በቃ ግደለኝ፣ ኤልዛቤል ከምትገለኝ አንተ ግደለኝ አለ ይመስለዋል። ግን ቴዎዶስዮስ የተባለ ሊቅ በሃይማኖተ አበው ሲናገር ግን የአባቶችን ሰማዕትነት አትንሳይ ማለቱ ነው። የአባቶችን ሰማዕትነት ለእኔም አድለኝ ስጠኝ ብሎ ነው የጸለየ ኤልያስ ብሎ ተርጉሞታል ማለት ነው።